ጤና ይስጥልኝ። በዛሬው ቱቶሪያላችን ላይ ደግሞ የምናየው የመጀመሪያ ቀን ሳይት ላይ መጠበቅ ያለብን ምንድነው? ከኛስ ምንድነው የሚጠበቅብን የሚለውን ነው። በመጀመሪያ ደረጃ ከኛ የሚጠበቀው ከተባልነው ሰዓት ቀድመን መገኘት ነው። ይሄም የሚጠቅመን ሱፐርቫይዘር ወይም ደግሞ ማናጀሮቻችንን ቀድመን እንድንተዋወቅ እድል ይሰጠናል። እንዲሁም አብረናቸው የምንሰራቸውን ሰዎች ቀድመን ለመተዋወቅ ይጠቅማል። ሌላው ለስራው አመቺ የሆነ አለባበስ ለብሶ መገኘት ነው። ይህም ማለት ፒፒኢ ወይም ደግሞ ፐርሰናል ፕሮቴክሽን ኢኩዊፕመንቶችን ሰቻስ ሄድ ፕሮቴክሽን፣ ሃይ ቪስት ወይም ጃኬት እንዲሁም ሱትብል ፉትዌር ናቸው። በዚህ አጋጣሚ በብዛት ጫማውን ወይም ደግሞ ሴፍቲ ሹዝ ራሳችሁ ነው ይዛችሁ መገኘት ያለባችሁ። ነገር ግን ሴፍቲ ሄልሜት እና ሃይ ቪስት በብዛት የሚያዘጋጀው ራሱ የሚያሰራችሁ ካምፓኒ ነው። ምክንያቱም ካምፓኒዎች የየራሳቸው የሆነ የድርጅቱ አርማ ወይም ደግሞ ሎጎ ያለው ስለሚሆን የራሳችሁን ይዛችሁ ብትሄዱ በብዛት ተቀባይነት ላይኖረው ይችላል። ሌላው ያላችሁን ዶክመንቶች ይዞ መሄድ ነው። ይህም ማለት ሲኤስሲኤስ and other cards such as CPCS ትራፊክ ማርሻል ካርዶችን የመሳሰሉትን ይዞ መገኘት። በዚህ አጋጣሚ ያላችሁን የትኛውም የኮንስትራክሽን ካርዶች ይዞ መሄድ፣ ለምሳሌ ያህል ልትሰሩ የምትሄዱት አዘ ትራፊክ ማርሻል ሆኖ ነገር ግን የሌላ ዘርፍ ችሎታና ካርዶቹ ሰርቲፊኬት ኳሊፊኬሽን ካላችሁ ይዛችሁ መሄዱና ለምትሰሩት ካምፓኒ ማሳየቱ ትልቅ ጥቅም አለው። ይህም ማለት ካምፓኒው ለሌላ ስራ ቢፈልግ ሌላ ሰው እንደ አዲስ ከመቅጠርና ከማምጣት ይልቅ ለእናንተ እድገቱን መስጠት ስለሚመርጥ ነው። ሌላው ፓስፖርት ወይም ደግሞ አይዲ ይዞ መገኘት ነው። እንዲሁም ወርክ ፐርሚት፣ ወረቀታችሁ ገና ፕሮሰስ ላይ ከሆነ ኦንላይን አፕላይ የምታደርጉት ወርክ ፐርሚት አለ። እሱን ቀድማችሁ አፕላይ በማድረግ ይዛችሁ መገኘት። ካልተሳሳትኩ አንድ ጊዜ አፕላይ ያደረጋችሁት ለ6 ወር ይሰራል። ብዙ ሰዓት አይፈጅም ኦንላይን ላይ ገብቶም አፕላይ ለማድረግ። አሁን ደግሞ የምናየው ከነሱ የምንጠብቀው በጥቂቱ ምንድነው ብለን ስንል አንደኛ ሳይቱንና ህጎቹን ማስተዋወቅ ወይም ደግሞ ኢንትሮዳክሽን እንለዋለን። በኢንትሮዳክሽን ሰዓት የምንጠብቃቸው በተወሰነ መልኩ እነማን ናቸው ብለን ስናይ አንደኛ ሳይት ስፔሲፊክ ሃዛርዶችን፣ ኢንትሮዳክሽን ቱ ዘ ሳይት፣ ሳይት ሎኬሽኖችን፣ ሳይት አክሰስ ኮንትሮል፣ ሳይት ኢመርጀንሲ ሎኬሽኖችን እንዲሁም ኢመርጀንሲ ኮንታክት እና ፕሮሲጀሮችን፣ ሃው ቱ ሪፖርት አን ኢንሲደንት፣ ሃው ቱ ሪፖርት ሃዛርዶችን፣ ሌላው ሳይት ስፔሲፊክ ፖሊሲ እና ፕሮሲጀሮችን ከነሱ እንዲያሳዩን እንጠብቃለን። ሌላኛው ዴይሊ ብሪፊንግ ወይም ደግሞ ሴፍቲ ብሪፊንግ በቀኑ የሚሰሩትን ስራዎች እንዲሁም ሊኖሩ የሚችሉ ሃዛርድ እና እነሱን እንዴት መቆጣጠር እንደሚቻል ራሙ ወይም ደግሞ ሪስክ አሴስመንት ሜትድ ስቴትመንቱ ላይ የተካተተውን በአጭሩ ለሰራተኞቹ ማሳወቅ ማስተላለፍ ነው። ከዚህ ውስጥ ለምሳሌ ያህል ቲቢቲ ወይም ደግሞ ቱልቦክስ ቶክ ነው። ይህ በየቀኑ ሰራተኞች ወደ ስራ ከመግባታቸው በፊት የሚፈርሙት ሲሆን በየቀኑ የተለያዩ ቶፒክ ታይትል ሊኖራቸው ይችላል። ለምሳሌ ያህል ቱልቦክስ ቶኩ የሚያወራው የዛሬው ወርኪንግ አት ሃይት ሊሆን ይችላል። ይህ ማለት ሃይት ላይ ስንሰራ ምን መጠንቀቅ እንዳለብን ወይም ደግሞ ምን ማድረግ እንዳለብን ብሪፍ ይሰጠንና ያን ነገር ተረድተነዋል አውቀነዋል ብለን እንፈርማለን። እንዳልኳችሁ መጀመሪያ ላይ የተለያዩ ቶፒክ ታይትልስ ሊሆን ይችላል፣ ማኑዋል ሃንድሊንግ እና የመሳሰሉ ሊሆኑ ይችላሉ። ይህ የምታዩት ተመሳሳይ ቱልቦክስ ቶክ ሬጂስተር ሲሆን እንደምታዩት የዕለቱ ታይትል እንዲሁም ሰራተኛ ስም ዝርዝርና ፊርማ ያካተተ ነው። ሌላው ዳብስ ነው። ሌላው ዳብስ ይሄ ሁል ቀን በሁሉም ትሬዶች ወይም ሰብኮንትራክተሮች ሳይት ላይ የሚደረግ ሚቲንግ ነው። ይህ በብዛት የሚጠቀመው ለሱፐርቫይዘሮች እና ለሳይት ማናጀሮች ነው። ይህ ሚቲንግ የሚደረገው አራውንድ 2 o'clock ወይም 3 o'clock ከምሳ በኋላ ነው። እዚህ ሚቲንግ ላይ ከብዙ በጥቂቱ የሚወያዩት እና ፕላን የሚያወጡት የሚቀጥለው ቀን ምን እንደሚሰሩ፣ ምን ያህል አዲስ የሰው ኃይል እንደሚያስፈልጉ፣ ክሬን ማን መጠቀም እንደሚፈልግ፣
ዲሊቨሪ ማን እንዳለውና የመሳሰሉትን ይወያያሉ። በዚህ አጋጣሚ እያንዳንዱ ትሬድ ኦር ሰብ ኮንትራክተሮች እጅ ለእጅ ተያይዘው ነው ስራውን መስራት ያለባቸው። አንዱ ሰርቶ በአግባቡ ካላስረከበ ሌላኛው ስራውን መቀጠል ስለማይችል ነው። እንግዲህ በዛሬው ቱቶሪያላችን ይህንን አይተናል። በሚቀጥለው ቱቶሪያል እስክንገናኝ ድረስ ለዛሬው በዚህ እንጨርሳለን። በዚህ ቪዲዮ ላይ ጥያቄ፣ አስተያየት ካላችሁ ከታች በምትመለከቱት የሀሳብ መስጫ ላይ ወይም በኢሜይል ብትልኩልኝ ለመመለስ እሞክራለሁ። ይህ ቪዲዮ ጠቅሞናል ወይም ደግሞ የሚጠቀምበት አለ ብላችሁ ካሰባችሁ ሼር እና ሰብስክራይብ ማድረግ እንዳትረሱ። ለዛሬው በዚህ እንጨርሳለን። በሚቀጥለው ቱቶሪያል እስክንገናኝ ቸርን ሰንብት።